ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢፈቃቀር በመልካም መንፈሱ ክፋት ምቀኝነት የትም በደረሱ መጠፋፋት ይው እንግዲህ የደሃም ሆነ አካል ጉዳተኛም እኩል ለማሰብ ይሄን አስበውታል። አሁን ከዚህ ቀደም ሁለት ሰጠውኛል፣ ሁለት ጊዜ ሁለት ሰጠውኛል፣ አራት ነው። በደጅባ ቀበሌ ምንም ቢሆን አይቋረጥም የተሰጠ ነው። አሁን እኔ ትንሽ በቃ መሮጥ ምንም ባይሆንም ከተጠባቂ እንደኔ የለም እና እግዚአብሔር ተመሰገነ ይሁን። ከኔ የኔ ራሱ የማንም የበላይ ይሆን ነው እንኳን የበታች ለሆነ ቀርቶ ሁለት በጋል እንደሆነ በጉን ሽጦ ወደ ከብት የሚያዛውር ብዙ የሚቀያየራል እና ይሄ በጣም ደስ የሚል ነው እያልኩ ነው። በጣም ደስታ ይገለጻል። ይሄ ምንም በደስታ የሚገለጽም አይደለም ያንሳል እንደውም ይሄ ራሱ እግዚአብሔር ይስጥልኝ። አሁንም ይሄን ወደፊት ያቆይልን ያበርክትልን። ሁሉም ቢደጋገፍ በእውነተኛ ስሜት ሰው በሰው ባይገባ ባያጋጭም ነገር ሁሉም ቀና ቢያስብ ሁሉም ቢተባበር ማን ኧረ ማን ይደርስብን ነበር ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ቢማማ ቢረዳዳ ሁሉም በአንድነት ያም ቢተባበር ድህነት አልነበር ያም ቢተባበር የት ይደረስ ነበር በዳዳር ከዚህ በፊት ምንም አልሰራም። እዚህም ለመጀመሪያ ጊዜ ነው። ድጋፉን በተመለከተ በጣም ደስ የሚል ነው። ያላሰብነው ነው። እግዚአብሔር ይስጥልን። በዳዳ የዳዳን ደረቆት እየቆላው ጨፌ እየሸጡ ነው የምተዳደር። በጊዜና አራብቼ እያዋለድኩ እየጠበቁ አራብቼ ደግሞ ወደ ከብት ደግሞ ወደ ሌላ ነገሩ ከፍተኛ አደርጋታለሁ ብዬ አስባለሁ። ደስ ብሎኛል፣ በጣም ደስ ብሎኛል። እንደ ጓደኛዬ ደግሞ በጊዜ ስወጣ ስገባ ልጅ አለኝ። ልጅ ይዞ ሲጠብቅ እንደ ጓደኛው ደስተኛ ደስ ይለኛል በጣም። ሁለት ልጆች አሉኝ። እዚያኔ ቀን ስራ እየሰራሁ ነው ማሳድጋቸው ነበር። ደግሞ እነዚህ እያስጠበቁ እኔ በስር ያገጨቀጠልኩ ደግሞ ከፍ ብሎ ደግሞ የተሻለ እንጀራ እንደምበላ ነው የማስበው። የተሻለ ደግሞ የተሻለ ይሆናል አድሮ ደስ ብሎኛል። ሞችን ወጊ የተሻለ ተትናንት ነው ተሰስት ነው ደግሞ ወደፊት የተሻለ ኑሮ ኖራለሁ ልጆችን አሳድጋለሁ ብዬ አስባለሁ። ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢንቀሳቀስ ቢጣጣር እንዳቅሙ በስራ ነበረ አገርን መጥቀሙ ቢሰራ ቢደክም ሁሉም ሰው ቢተጋ ዘንድሮ ላይ 2018 በጀት ዓመት ላይ የተሰበሰበው ብር ማለት ነው። ስለዚህ ይሄን ስንረዳ ቀበሌዎች ራሳቸውን አስችለው የሰበሰቡት ብር አለ። ለምሳሌ ደጅባይ ራሱን ብር አለ ልክ ምንም ሳይባትን እንዲሁም ደግሞ ለሌላ ዓላማ አይውልም። በነገራችን ላይ ጥምረት ማለት ነው የራሱ ኦዲት አለው የራሱ ኮሚቴ አለው። በዛ መሰረት ነው ለአደጋ ተጋላጭ አይደለም የሀብት አሰባሰቡ ማለት ነው። ስለዚህ የቀጋትን በየቀጋት ልክ እንደ የቀበሌው በፈሰስ በተደረገው በጀት በተሰበሰበው ልክ ነው እንትን ያለ የቀጋት ላይ 125,000 በየቀበሌው የሰበሰቡት አለ። ደጅባ ላይ ደግሞ 116,000 ደብረ ኤልያስ ዙሪያ 106,000 እንዲሁም አበሸብ ላይ 140 አካባቢ ነው። ስለዚህ ይሄንን በግንትን ብለናል። በቀሪው ደግሞ ቅድም እንዳልሁ ቤት ሰርተነ የምናስረክብበት በቀጣይ ዙር ማለት ነው። በዚች በለመሬ በዚች በለምድር ሁሉም ቢሰራበት ሁሉም ቢወዳደር ማን ኧረ ማን ይደርስብን ነበር ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ ሁሉም በአንድነት ቢጣጣ ቢረዳዳ
ሁሉም በአንድነት ቢጣጣር ቢረዳዳ ሁሉም በአንድነት ያም ቢተባበር መጠቃት አለበት ያም ቢተባበር ያው የተደረገው እርዳታ እንግዲህ እነዚህን ህብረት እንዳጠቃላይ 65 ሰዎች ዛሬ ድጋፍ አድርገናል። የአልባሳት ድጋፍ አድርገናል። 45 በጎችን ገዝተን የርቢ የሆኑ እንደምታዩቸው እነዚህ በጎቹ እነሱን ረድተናል። ሲቀጥል ደግሞ በአቅማቸውና መኖሪያ ያቃታቸው ቤት የሌላቸው ሰዎችን ደግሞ ታሳቢ ያደረገ ነው። አበሸብ ቀበሌ ላይ ደግሞ 2 ሸድ እንዲገነባ ያደረግነው የጋራ ኮሚቴው ጋራ ተቀበሌ እስከ ወረዳ ኮሚቴ ስላለ ተሱ ጋራ ተግባብተን ቤት እንጠግናለን። የቤት የሌላቸውን የቤት ባለቤት እናደርጋለን። መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ጽፈት ቤቱ ማለት ሴቶች ወጣቶች ማህበራዊ ጉዳይ ጽፈት ቤቱ ሰጥቶ ዝም ብሎ መተው ብቻም ሳይሆን እነዚህን ሰዎች ኢኮኖሚያቸውን በራሳቸው እንዲያዳብሩ እና ራሳቸውን እንዲለውጡ እና ይሄንን ለማስሄድ ደግሞ የራሱን የቻለ ኮሚቴ አለው ከቀበሌ እስከ ወረዳ ማለት ነው። ስለዚህ ይሄ ኮሚቴ ዝም ብሎ ገዝቶ መስጠት ብቻ ሳይሆን የተሰጠው ሀብት ምን ላይ ደረሰ፣ ምን ለውጥ አመጣ፣ እንዴት ነው፣ እንዲሁም ደግሞ የተሻሉ ከዚህ በፊት የሰጣናቸው ሰዎች ደግሞ እንደተሞክሮ እያደረግን የልምድ ልውውጥም እያደረግን ክትትልና ድጋፍ እናደርጋለን። ያው በእውቀቱ ስራ ባህል ቢሆን በጀግንነቱ ቢጥር ቢፎካከር በልማት ጎዳና ሁሉም ሲሰራ ነው የእድገት ብልጽግና። እኛው ብንስማማ እኛው ብንፋቀር የለፋ ቢወደድ